ሶስት ጥያቄ ነው የማቀርበው። ከዛ የእናንተን መልስ ጠይቃለሁ። የመጀመሪያው የምጠይቀው መንግስትን በጣም በታላቅ ትህትና ጥቁር ለበሳችሁ ተብለው ከስራ የተባረሩ የተዋህዶ ልጆችን ወደ ስራቸው መልሰው። ደግሞአለሁ በደስታ ጥቁር በመልበሳቸው ምክንያት ከስራ የተባረሩ የተዋህዶ ልጆችን ወደ ስራቸው መልሷቸው። አንደኛ ጥያቄ ነው። ሁለተኛ ጥያቄ ጥቁር ለበሽ፣ ጧፍ አበራሽ፣ ልደታ ሄድክ ብለው በተለያየ ምክንያት በሚስ አንደርስታንዲንግ የታሰሩ የተዋህዶ ልጆችን ፍቷቸው። ፍቷቸው። ሶስተኛ አልሰማህ? ሶስተኛ በጣም ገራገርና የዋህ የሆነ አንድ ወዳጅ አለኝ። ፓስተር ቢንያም ሽታዬ ይባላል። ፓስተር ቢንያም ሽታዬ ሽብር ያስነሳል ተብሎ ነው የተከሰሰው። እኔ ያውቀዋለሁ፣ ገራገር ነው። እንኳን ሽብር ሊያስነሳ ከእንቅልፉ የሚነሳው በመከራ ነው። ስለዚህ ፓስተር ቢንያም ሽታዬን ፍቱት። በጣም በትህትና ነው የምናገረው፣ ታውቃላችሁ። በጣም በገጸባ መቼም እኔ ይገርመኛል። የሚገርማችሁ በመንገድ ላይ ሳልፍ ማረሚያ ቤት የሚል ቃሊቲ አካባቢ ምናምን ማረሚያ ቤት የሚል ካየው አንደኛ እንዲያተኩሪያ ላይም፣ ሁለተኛ ስፒድ ጨምሬ ነው የምነዳው። ኢትዮጵያ ሆዷ ዥንጉርጉር ስለሆነ ዶክተር ወዳጄነህንም አቶ እስክንድር ነጋንም ወልዳለች። የተወደደው አርቲስት ፕሮዲውሰርና ዳይሬክተር ታምሩ ብርሃኑ ዝነኛው ሰዓት እንዲጨምርልኝ ነው። ቅዱሳን ተሳትፈዋል ካልን የአድዋ በዓል አባቶቻችንን የምናደንቅበት አምላካችንን የምናመሰግንበት መሆን አለበት። ስለዚህ እግዚአብሔር ረድቶናል። ይኸውላችሁ ድሉን አያሳንስብንም። ምክንያቱም እንደ ዳዊት ጀግና አልነበረም። ዳዊት ግን መጽሐፍ ቅዱስ ምን ይላል? ዳዊትም በሚሄድበት ሁሉ እግዚአብሔር ድል ይሰጠው ነበር ይላል። ጀግና ነው፣ ድል የሚሰጠው ግን እግዚአብሔር ነው። ድል ከእግዚአብሔር ስለሆነ ስለዚህ እግዚአብሔር ረድቶናል ብንል የአባቶቻችንን ጀግንነት አናሳንስ። አባቶቻችንን እናደንቃለን፣ እግዚአብሔርን እናመሰግናለን። አሁን እናንተ እግዚአብሔር ረድቶናል፣ እኔ በዚህኛው ነው የምስማማው። የቅዱሳን መላእክቶች ተሳትፈዋል፣ ቅዱስ ጊዮርጊስ ተሳትፏል፣ ቅዱሳን አብረውን ነበሩ የምትሉ ብቻ ትነሱና ትቆማላችሁ። አልተሳተፉም የምትሉ ትቀመጣላችሁ። እንግዲህ ተሳትፈው ከሆነ የእግዚአብሔር ረድኤት አግዞን ከሆነ ቅዱሳን መላእክቶች ከኛ ጋር ከሆኑ ታላላቆቹ ፈረሰኛው ቅዱስ ጊዮርጊስ ከኛ ጋር ከነበሩ ክብር ለሚገባው ክብር መስጠት አለብንና ታላቅ ጭብጨባና ምስጋና ጩኸት ለሰራዊት ጌታ ለእግዚአብሔር እንጨምርለት። አሁንም ለሱ እንጨምር አንድ ጊዜ ለመጨረሻ ለሱ እጅግ በጣም አመሰግናለሁ።